10 በዓለማችን በጣም ብዙ ቨርጅን የሆኑ ሴቶች የሚገኙባቸው ሀገራት። ባረከ የተቀደሰ ማዕድ አድርግልን። አሜን። ጋይስ እኔ ግርም እያለኝ ያለው አሁን ኢትዮጵያ ውድድር ማትፈራው ነገር ዝም ብለን ስንሮጥ ነው የሚያወርድ። አረቂ መቸኛ ሚስቴ ቁንጆ አድርጎ ያሳየኛል። ጋይስ እኔ ግርም እያለኝ ያለው አሁን ኢትዮጵያ ውድድር ማትፈራው ነገር በቃ ይለፈኝ ማለት አልጠቅም። አሁን ተወዳደርኩ የተባረከውን የሚባል ነገር እኮ አለ። አሁን በቀደም ዕለት እዚህ ጎረቤት ሀገር ዱባይ ላይ የፌደራል ፖሊስ ስፔሻል ቡድን ውድድር አለ ተብሎ እኛ ላክን። የተወዳደረው 50 ቡድን ነው፣ እኛ ግን የወጣነው 101ኛ። እዚህ ጋር ደግሞ አሁን ሌላ ተኩሳት አለና ለማንኛውም ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። ዝም ብለን ስንሮጥ ነው የሚያወርድ። እውነቱን ነው። ጥላም ዝም መሮጥና ያቺን አንድ ለእናቷ የሆነች ታሪክ በአመት እያከበርክ በቃ ሳትሳካ ኧረ ተውኝ። ቆይ እኔ ምን አሸማቀቀኝ? የሚያድቁት እነሱ አንዴ ቢፈርሽ እኮ ጥሩ ደጋግመው እንደውም ሲጀመር አብዱ ኪያር ነው ጉድ ይሰራል። ወደኩኝ አትበል ምንድነው መውደቅ ተነሳ እንደገና ደጋግመው ወደቅ ብሎ ያው ደጋግመው ችግሩ የጀመረው አያም ፍሮም ኢትዮጵያ ሲል ነው። ዊ አር አይልም። ለካ እዚህ ጋር ደግሞ የግራመር ስህተት አለ። ጭራሽ ነው ያለየሁት የነበረ። ለነገሩ እንኳንም አላሸነፍ። ቢያሸንፍ ደግሞ ኢንተርቪው ሲደረጉ እንደገና በእንግሊዘኛ ልንሳቀቅ ነው። ቤት አለም ብለው ድርሽ እንዳይሉ ተገኝቶ ነው። ሲጀመር ነው ብትሏቸው አይመጣም። ግርጣት ያምር አገረጡ ነው። ምን አለ ግን ሀገር የሚጠይቀው ከውጤት በኋላ ቢሆን ከተሸነፍክ ወይ ግብጽ ነኝ ትላለህ፣ ሱዳን ነኝ። ሄሎ የተባረከ የተቀደሰ ማዕድ አድርግልን። አሜን። ማን ነው? ሰላም፣ እንዴት አላችሁ? ኮረኔል አንተ ሰውዬ 10 ሰዓት አልነበር እንደ ይመጣል ያልከው? ምን እባክህ ማርፈድ እኮ የስንፍና ምልክት ነው። በጊዜ ልምጣ ብዬ እኮ ነው። ይልቅ ምንድነው የምበላው? ና እስቲ አብረን እንብላ። ኧረ እንካ ይኸውልህ ብላ። ይኸው። አሃ በቅቶ ነው። አይ ደግ አደረክ። እኔማ አሁን አንደኛዬን በማደጎ ወስጄ አሳድግሃለሁ። ምንም ማድረግ አልችልም። በቃ አይ እሱማ ጥሩ ሀሳብ ነው። እንትን ባልሰራልህ ምን አለ ትለኛለህ? ቆይ ይሄ አሳማ ሽማግሌ በመርዝ ካልደፋሁት እኔ ሰላም አላገኝም በቤቴ። መድፋት አለብኝ። እሱ ነው ጸጥ ነው ማለት ነው። እኔ ኮረኔል አይደለሁም። ጎሽ አስቼ ልክ ሰዓቷ ላይ ነው የደረስከው። ልበላ ስል ኦን ታይም ና ተቋድሰን እንብላ። ኢትዮጵያዊነት እኮ ፍቅር ነው። ና ኧረ ዛሬ ሳልበላም። ምን ማለት ነው ደግሞ እሱ? አሁን ቅርብ ሰዓት ነው ትዬ ማንጠግቦች ጋር 5 በየአይነት ብቻ ቀምሼ የመጣሁ። አሃ እኛም ቤት ትጠረጥረዋለህ ማለት ነው? አበላ በፍጹም እንደዛ ማለት አይደለም፣ ግን አልበላም። በቃ ጠግቤያለሁ ዛሬ። አታስገድደኝ። ኧረ ተው እናንተ ሰዎች በእህል አትጣሉ። ይሄን ያጣ ስንት አለ እኮ። እንደውም አምጣው አባዬ፣ እኔ እበላዋለሁ። አምጣው። እንደውም በጣም ጥሩ። እሱ ይብላው። ስጠው፣ ለሱ ስጠው። አትበላም አንተ። ለአንተ እዛ ሽሮ ተቀምጦልሃል፣ እሱም ብላ። ይሄ ለእንግዳ የቀረበ ነው። ችግር የለም። እኔ ማለት እሱ አይደለም። ስጠው፣ ችግር የለም። እንካ እንደውም ብንካ ብላ። እንዴ ደግሞ የሌለ ርቦኝ ነበር የመጣው ታውቃለህ። አባዬ አሁን በሞቴ አንድ ዳጉርሱ ና ኧረ እኔ በቃኝ። እኔ ጠግቤያለሁ እግዚአብሔር ይመስገን። ፍቅራችን ሲያስቀና እንደው አጉረሰው ጉረስ እንጂ ኮረኔል ጉረስ። እንዲማትረኝ እንደው በሞቴ እንደው
ኧረ ጉረስለት እጁን ዘርግቶ ኧረ አይደለም እንደሱ ስታስቀኑ ሄሎ እኔ ፍቅር እንዴት ነሽ? አታስፎግሪ እዛ ጋር የሆነች ልጅ ትታይሻለች እዛ እሷ የድሮ ፍቅረኛ ናት እና ላስቀናት ፈልጌ ነው በቃ ካፕል እንደሆነ እንምሰል በእናትሽ እያየችኝ ነው በእናትሽ አንድ ብቻ ላስቸግርሽ ፍቅረኛ እንደሆነ ለማስመሰል ያክል ነው ሲተረጂኝ እሺ ምን አድርግ ነው በቃ ቁጭ በይ ዝም ብለሽ አሁን እያየችኝ አንድ ብቻ ወንጨን ሳልኝ አንድ ብቻ ሳልኝ ኮርስ የታባታ ቀጥል ነው ማረጋት በቃ ይሄን ብቻ ማረግ ነው እሺ አዎ እየዞረሽ ነው ዝም በይ ቆይ ችግር የለውም ለምን ማረጋት እያየችኝ ነው ሳሚ ተነው አመሰግናለሁ ቆይ የታባቷ ቀጥል ተበት እያየችኝ አዎ ስሚ አሁን ደግሞ ምን እናደርጋለን መሰለሽ መጀመሪያ ስልክሽ ቀጣይ ደግሞ እንድናስቀናትሽ እሺና አሁን ደግሞ እዛ ጋር እሷ ፊት ለፊት እንሄድና ማለት ነው ፊት ለፊት አንዴ ብቻ ኪስ እናደርጋለን ለመጨረሻ ጊዜ እቺ ብቻ ላስቸግርሽ እንዴ በእናትሽ እቺ ብቻ ለመጨረሻ ጊዜ እሺ ነይ ስልክሽን ስጪኝ እስከዛ ሄሎ 10 በዓለማችን በጣም ብዙ ቨርጅን የሆኑ ሴቶች የሚገኙባቸው ሀገራት ቨርጅን አሁን ሊያስተረጉሙኝ ነው ያው እኔ ከ10ኛ ክፍል ዕውቀት ስለዘለቀኝ ቨርጅን ማለት የሴት ልጅ ክብረ ንጽህናዋ ድንግልናዋ ብሎ እስቲ ኢትዮጵያን እዚህ ውስጥ ስንተኛ ላይ ታገኙታላችሁ እስቲ ቀድማችሁ ኮሜንት ላይ ጻፉልኝ እንደው ቀድሞ ላወቀ እውነት የኔ ቤተሰቦቼን አምናቸዋለሁ ሽልማት አለኝ 10ኛ ላይ ያለችው ጆርዳን 9ኛ ላይ ሱዳን 8ኛ ኢጂፕት 7ኛ ላይ የምትገኘው እንግዲህ ኢንዶኔዥያ ናት 6ኛ ላይ የሚገኘው ማን ይመስላችኋል እስቲ ገምቱ ሂንዲያ ናት 5ኛ ላይ ፓኪስታን 4ኛ ኢራን 3ኛ ላይ የመን 2ኛ አፍጋኒስታን እርግጠኛ ነኝ ይሄ ቪዲዮ እንግዲህ እስካሁን ድረስ እያያችሁት ከሆነ የኢትዮጵያ ስሜቱ ካን ያለው ብላችሁ እየጠበቃችሁ ይሆናል አይ ቲንክ ኢትዮጵያ በሚያሳዝን ሁኔታ 50ኛ ደረጃ ላይ ነው የምትገኘው ድንግሉ ሀገር ድንግል የላት ይሄው ናይ ጉድሽኒ እንዳለ የቤት ልጅ ነኝ ባይ ይሄው ለነገሩ ምርመራውን በምን አረጉት 50ኛ ኢዮቤልዩ ነው አንዳንድ ጊዜ ለነገሩ ኢትዮጵያውያን የጉልበት ስራ ብዙ ጊዜ እንሰራለን ቤት መወልወል 5 ሊትር ጀሪካን ማንሳት ሶፋ ከቦታ ወደ ቦታ ማንሸራሸር እኔ እንደ ጤና እንትን እንደሰማሁት ከሆነ እንትንም ሊጠፋ ይችላል ተብሏል በከባድ ነገር በማንሳት ብዬላሳብ እንጂ እንደው መጨረሻችን አያምር እናንተ አንደኛ ማን ነበር ያለው በቃ ጆርዳን ነው የሚሄደው ጆርዳንዬ እናቴ ጥሪኝ ሲጀምር እኔ ጆርዳናዊ ነኝ አይታል መታወቂያዬን ባይን አባቴ ጆርዳናዊ ነኝ እኔ አሁን ምንም አልፈልግም እትብቴ ወደ ተቀበረችበት ጆርዳንዬ መሄድ ነው የምፈልገው እናት ሀገር ጆርዳንዬ ጥሪኝ በቃኝ 50ኛ ኮኒስፓኛ ብትይኝ አይሻልም ወይ ድንግልና ሄሎ Never met somebody like me before though. Hello.